ሰላም ጤና ይስጥልን እንደናችሁ ዛሬ ይዘንላችሁ የመጣነው እንግዲህ ስላብ ላይ ሜጀር የሆኑ ቼክ ማድረግ የሚጠበቅብን ነገር ምንድነው? አንድ መሐንዲስ ኔጌቲቭ ብረት በቦታው መግባቱን ዲያሜትሩን ርዝመቱን ቼክ ማድረግ ይኖርበታል። ሌላው ኮንክሪት ስፔሰር በስነ ስርዓት መግባቱን ቼክ ማድረግ ይኖርበታል። ኔጌቲቭ ብረቶች የስላብም የቢም በስርዓት መግባታቸውን ቼክ ማድረግ ይኖርበታል። ስላብ ቲክነስ በከበሌቶ ቼክ ማድረግ ይኖርበታል። ከዛም በኋላ የመብራት ስራዎች በቦታው መግባታቸውን የሳኒታሪ ፈርስት ፊክሶች የኤሌክትሪካል ፈርስት ፊክሶች በስነ ስርዓት በቦታው መግባታቸውን ቼክ ማድረግ ይኖርበታል። ሌላው ደግሞ ሁሉንም ኢንስፔክሽኖች ከጨረሰ በኋላ ቀጥታ ወደ ኮንክሪት ካስቲንግ ነው የሚሄደውና አንድ መሐንዲስ በስነ ስርዓት ኃላፊነት ወስዶ ስራውን አኮርዲንግ ቱ ድሮዊንግ ኤንድ ስታንዳርድ ፕሮሲጀር ቤስት ፕራክቲስ ስራውን መስራት ይኖርበታል። የተሻለ ቪዲዮ ለማግኘት ይህንን ቻናል ሰብስክራይብ ያድርጉ። ቴንክ ዩ ቬሪ ማች። እናመሰግናለን።